ብለናል። ስለዚህ ሶስተኛ ወንድምህን በመውደድ፣ አራተኛ መለኮታዊ እይታ። አንድ ሰው መለኮታዊ እይታ ማየት ከቻለ እመነኝ የድፍረት መንፈስ በውስጡ ነው የሚገባው። ብዙ ክርስቲያኖች በስጋ አይን መለኮታዊ እይታን ማየት ይፈልጋሉ። መለኮታዊ እይታ የሚገኘው በዚህ በምታየው አይን፣ በአምስቱ የስሜት ሕዋሳት አይን የመለኮትን አሰራር የመለኮትን መንፈሳዊ ዓለምን ያለውን ማየት አትችልም። ይሄ አይን ከጎን ያለው አይንክ በለው ለሰውነት ብርሃን ነው። ለመንፈሳዊ ሕይወት በለው ብርሃን በለዋ የእግዚአብሔር ቃል ነው በለው ግደለም በለው አይን በለዋ ለሰውነት ብርሃን ነው በለው ለሰውነት በለዋ ብርሃን ነው በለዋ ለመንፈሳዊ ሕይወት በለዋ ብርሃን በለዋ የእግዚአብሔር ቃል ነው በለዋ ዛሬ በለዋ ይሄ ቃል በለዋ በሕይወቴ ያበራል በለዋ ይሄ ቃል በለዋ ማየት ያለብኝን በለው እንዳይ ያደርገኛል። ዛሬ እንዲሆናል መለኮታዊ እይታ ይገጠምልሃል። ነገርህን ካለበት ቦታ መውሰድ ትጀምራለህ። ያዘው ላይ መለኮታዊ እይታ በለዋ ከስጋ ይለያል በለዋ መለኮታዊ እይታ በለዋ ከአምስቱ የስሜት ሕዋሳት በለዋ ይለያል በለው ይለያል። በጣም ስሙ። ብዙ ክርስቲያኖች በስጋ የሚገለጥ ይመስላችኋል መንፈሳዊ ዓለም ኖ አይደለም። መንፈሳዊ ዓለም የሚገለጠው እንዴት ነው ሲል መንፈሳዊ ዓለም የልቦና አይኖችን ጠርተው ማየት ሲጀምሩ መንፈሳዊ ዓለምን እንዴት ነው የምታየው? መንፈሳዊ ዓለም በእግዚአብሔር መነጽር የእግዚአብሔር መነጽር ሰጥቶናል። ምን ቃሉን ማንን ራስን የምታይበት ራስን ምን የምታደርግበት የምትመለከትበት እግዚአብሔር ላንተ መነጽር ሰጥቷል። አርቀህ እንድታይ አጠገብን ያለው እንድታይ ክፉን እንድታይ ደጉን እንድትለይ እግዚአብሔር አምላክ መለኮታዊ የሆነ እይታ እንዲኖር ቃሉን ሰጥቷል። ቃሉ ደግሞ ለሕይወት ብርሃን ነው። ቃሉ ደግሞ ለመንገድ ብርሃን ነው። ቃሉ ደግሞ ለአገልግሎት ሕይወት ነው። ቃሉ ደግሞ እንዳለኝ ነኝ ቃል እመነኝ ዛሬ ወደሆነ እይታ ለምን ገብተህ ትሆናለህ። እንደ ቀድሞ አልሄድም፣ እንደ ቀድሞ አልሰማም። ማየትን አይቻለሁ፣ ጆሮዬ አሁን ሰማች፣ መመልከትን ተመልክቻለሁ። አይኔ አሁን አየች እንዳለ ኢዮብ ዛሬ ረጅም ዓመት የሰማኸው ረጅም ዓመት ለእኔና ለአንተ የተነገረን ቃል ዛሬ በመለኮታዊ እይታ ታያለህ፣ ነጥቀህ ትወስዳለህ። እስኪ መለኮታዊ እይታ በለዋ በለው መለኮታዊ እይታ በለዋ በስጋ አይን የሚታይ አይደለም በለው መለኮታዊ እይታ በለዋ በስጋ አይን የሚታይ አይደለም። አይንክ በለዋ ለሰውነትህ ብርሃን ነው በለው ለመንፈሳዊ ሕይወት በለዋ ምንም አይጠቅምም በለዋ ለሰውነትህ ግን ብርሃን ነው በለው ለመንፈሳዊ ሕይወት የሆነው ዛሬ እግዚአብሔር እይታ ይገጥምልሃል። ለመንፈሳዊ እይታ የሆነውን እግዚአብሔር ይሰጥሃል። ብዙ ሰዎች አሁን ያላችሁ ብዙ ሰዎች ብዙ አማኞች ብዙ ክርስቲያኖች ረጅም ዓመት ቸርች ይመጣሉ፣ ረጅም ዓመት ቤተ ክርስቲያን ይቀመጣሉ፣ ረጅም ዓመት ይሰላሉ፣ ረጅም ልሳን ያወራሉ። ነገር ግን መንፈሳዊ ዓለም ላይ ካልገባ የሚመጣው ማዕበል ያናውጣል። የሚመጣው ማዕበል ምን ያደርጋል? ከግራ ወደ ቀኝ ያደርጋል። የሚመጣው ማዕበል ምን ያደርጋል? የሚመጣው ማዕበል ከብዶብህ አይሎብህ ስመጣ ያየው መንፈሳዊ ዓለም ከሌለ ትቅን ያስፈታል፣ ተስፋ ያስቆርጣል። መንፈሳዊ እይታ ውስጥ የገባ ሰው እንደዚህ ነው፣ አይፈራም። ልቡ ደፋር ነው፣ እንዳንበሳ ነገር ሳይፈራ ይኖራል። ለምን? ያየው ነገር ስላለ። ከጎን ያለው ያየው ነገር ካለ በለዋ ትኖርለታለህ በለዋ ያየው ነገር ካለ በለዋ ላየው ነገር በለዋ አትደራደርም በለዋ። አይ መንፈሳዊ ዓለም ካልተገለጠ እንደዚህ ነው የሚሆነው። ለብዙ ክርስቲያኖች መንፈሳዊ ዓለም ካልተገለጠ ኑሮ ግምት፣ ስራ ግምት፣ አገልግሎት ግምት፣ መሄድ ግምት፣ መብላት ግምት፣ መጠጣት ግምት
ማየት ካልቻል መንፈስ ዓለም መቀበላችን ብዙ ጊዜ አወራዋል። ግምት ይሆናል ህይወት ግምት ነው። ዋው ብለህ ሳትጨርስ ወድቆ ታገኘዋለህ። ዋው ሲያስደንቅ ብለው ሳትጨርስ ጠፍቶ ታገኘዋለህ። ለምን መሰለህ? የተገለጠ ነገር ስለሌለ። ብዙ ክርስቲያን በስሜት ነው የሚኖረው፣ በመንፈስ አይደለም። ያዘውና መለኮታዊ እይታ ከተገጠመ በለው፣ በስሜት ሳይሆን በለው፣ የምትመላለሰው በለው፣ በእግዚአብሔር መንፈስ ነው በለው፣ የእግዚአብሔር መንፈስ በለው፣ ብርሃን ነው በለው፣ የእግዚአብሔር መንፈስ በለው፣ ብርሃን ስለሆነ በለው፣ የሚወርቅ በለው፣ የሚጠፋ በለው፣ አይኖር በለው፣ አይኖር ወይ ለምንድን ነው እግዚአብሔር ሰው እይታ ምንድን ነው? እኔ ማየት ይችል የለን እያየሁ እኮ ነው። ኖ ይህን እይታ አይደለም። አይን ይሆናል። እስኪ አይንን ለአንድ ደቂቃ በደንብ አድርገህ ያዘው። ምን ይላል? ድምስስ ይልብሃል፣ ድንግዝግዝ ይልብሃል። ይህን እይታ አይደለም። የስጋ የአምስቱ የስሜት ሕዋሳት እሱን እይታ አይደለም እያልኩኝ ያለው መለኮታዊ እይታ። መለኮታዊ እይታ ማየት ቻልክ ማለት አንተ የሚሰወርብህ ነገር የለም እያልኩ ያለው መለኮታዊ እይታ ማየት ከቻልክ ቀድሞ የሚመጣውን እንደ ኤሊ ልጆች ዘመኑን ታውቀዋለህ። ዘመኑን ስለምታውቅ የሚመጣው ጉድ አያገኝህም። እስኪ በጌታ ያዘውና እንደዚህ በለው፣ መለኮታዊ እይታ ዛሬ በለዋ በቤቴ በሕይወቴ በልጆቼ ዛሬ ይቀመጣል። መቼ መቼ እንዴ? ቸርች መጣ፣ አገባ፣ ወለደ፣ ሞተ አይሰለችም? ሰማይ የሆነ ነገር የሚመሰክርልህ፣ ሰማይ የሆነ አጀንዳ ይዞ በስምህ ሰማይ የሚነገር አጀንዳ ስፒሪትስ ጳውሎስ የሕይወት አክሊል አለ፣ የክብር አክሊል አለ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የድል አክሊል ይጠብቀኛል፣ ያንን ለመውሰድ እናፍቃለሁ፣ ብለኔ በዛ ብሄድ ይሻለኛል፣ ብሞት ለራሴ ጥቅም ነው የሚለው የሆነ ነገር ገብቶት እንጂ ዝም ብሎ አይደለም። ዝም ብለማ እንትና 12 20 25 30 70 ዓመት ተዋለደ በዛ ሞተ የሚባል ነገር አያስጠላህም? አሁን ስናገር ራሱ መለኮት ምንድን ነው እያልከኝ ነው? መለኮት የአብ የወልድ የመንፈስ ቅዱስ ጉልበት በአንተ ሲገለጥ፣ በአንተ ደግሞ እንዲገለጥ ትፈልጋለህ እያልኩኝ ነው። አዎ መልስ ከሆነ ዛሬ ያገኘሃል። አዎ ከሆነ መልስ እግዚአብሔር ዛሬ ያስወጣሃል። ከጎን ያለውን እግዚአብሔር በለዋ አጀንዳውን ይገጣል በለው በለው። እንደገና የሰዎች እኮ አሜንታ ራሱ ተለይቷል። አሜንታቸው ሰባብረህ ትወጣለህ የምስልና መለኮታዊ አጀንዳ በአንተ ይፈጸማል ሲል አሜንታ እኩል አይደለም። አጀንዳቸው ምንድን ነው ሲባል አጀንዳቸው አዎ የራሳቸው ሀሳብ ማንጸባረቅ ነው። እግዚአብሔር ጥሶ ያወጣል። አየህ፣ ይሄ ነው እኮ ችግሩ። አሜንታ እንኳን የሚለየው እንዴት ይለያል? አሜንታው የአንተ ነገር ሲሆን ወንበር ትሰብራለህ። የእግዚአብሔር ነገር ሲሆን ደግሞ ሰዎች እንቅልፍ ይዛቸዋል። አይታቸዋል። ትንቢት የሌለ ቸርች አንድ ሰው አይገኝም። ለምን መሰለህ? ሰው የሚፈልገው የራሱን ችግር፣ የራሱን ጎዶሎ፣ የራሱን ጉድለት እንዲናገረው ስለሚፈልግ ያዘውና እንደዚህ በለው፣ የመለኮት ሀሳብ በለው፣ የመለኮት ሀሳብ በለው፣ በለው የመለኮት ሀሳብ ያዘውና የእግዚአብሔር ሀሳብ በለው፣ በኔ ሕይወት በለው ያበራል በለው በለው። እንደገና ዛሬ እንደ ጊያዝ እይታ ይቀየራል። ጊያዝ እኮ ማየት ስላልቻለ ነው። ማየት አልቻለም ጊያዝ። አጠገቡ ጋር ሰራዊት መኖሩን አላየም። የኤልሳ እይታና
መለኮታዊ እይታ ዛሬ አልፈ የምታይበት እግዚአብሔር የመለኮት አጀንዳ በአንተ ያስቀምጣል። ነቢያት አላችሁ፣ ጥሪ ይዛችሁ የተቀመጣችሁ እግዚአብሔር ለተለየ ዓላማ ጠርቷችሁ እግዚአብሔር ተናግሯችሁ የተቀመጣችሁ አላችሁ። ዛሬ እግዚአብሔር መለኮታዊ እይታ ይገጥምልሃል። የእግዚአብሔር ሀሳብ በአንተ ላይ ይፈጸማል። የእግዚአብሔር ሀሳብ በልጆች ይፈጸማል። የእግዚአብሔር ሀሳብ መገለጫ ያደርግሃል። የእግዚአብሔር ሀሳብ ብለዋል። የእግዚአብሔር መገለጥ እሆናለሁ ብለህ ለዚህ ነው እይታ ስለሌላቸው ብዙ ክርስቲያኖች ይላሉ፣ ይጮሃሉ። ረጅም ዓመት ቸርች የተቀመጡ ሰዎች አይታል ይደናበራሉ። ረጅም ዓመት አገልግያለሁ ጌታን 30 27 ዓመት የሚሉ ይሸበራሉ። ያየ ግን አይፈራም። እንደ ኤልሳ ምንድን ነው ያለው? ወየው ጠፋው ጌታዬ ምናምን ሲል አየና ቀለል አድርጎ አየው። ሲያየው መንፈሳዊ እይታ ስለሌለው የመለኮት እይታ ስለሌለው እንዲህ አለ፣ ለመነለት። አቤቱ እግዚአብሔር አለ የመለኮት እይታ ይህ ያለው አይኖቹ ላይ ያለው ቅርፊት ወደቀ። ማየት ሲጀምር ተራራው በሙሉ በእሳት ሰረገላ የቆሙትን አየና ደነገጠ። እንደዚህ አለ፣ ያኔ ተሸንፈናል፣ ያኔ ቀብተናል ያለው እይታው ሲቀየር እንደዚህ አለ፣ እናሸንፋለን፣ እናሸንፋለን፣ እናሸንፋለን። እንደዚህ የሚሉ ዛሬ ይነሳሉ። ችግሩን ሳይሆን ሁኔታውን ሳይሆን እግዚአብሔርን እያዩ የሚራመዱ ዛሬ ይነሳሉ። እግዚአብሔርን የሚሉ ዛሬ ይህ ቅባት በኢየሱስ ስም ያገኛል። ለስራ ይህ ቅባት ያገኛል። መስሪያ ቤት ይህ ቅባት ያገኛል። ግድ የለም ብዙ ነጋዴዎች አላችሁ። አዎ፣ ግን እግዚአብሔር መስሪያ ቤት ላይ ገበያት ላይ እይታን ይቀይረዋል። አልፈራም። ጻድቅ እንደምን መቼ ነገር ምን ሳይፈራ ምን ይሆናል? ያ ማለት እኮ እይታ አለው ነው እንዴ። ሁለተኛ ሳሙኤል ምዕራፍ 6 ነው ያየሁት ያነበብኩት ስለ ሳሙኤል። ነገር ግን አንድ ነገር ስማ፣ ኤልሳ አንድ ነገር የሶርያውያን ተሰብስበው ማንን? የእስራኤልን ንጉሥ ሊገለብጡ ይወያያሉ። የሶርያዎች ንጉሥ ሶርያውያን ንጉሥ የሚሉት ተሰብስበው ማንን ለመውጋት? እስራኤልን ለመውጋት ተሰብስበው ምን ይላሉ አለ? ይመካከራሉ። ግን አለ እነሱ ጋር አልሄደም፣ እነሱ ጋር አልደረሰም። እነሱ የት ይሁኑ አላውቅም። ግን ለንጉሱ ምን ነበረ? ለንጉሱ እንደዚህ ይለው ነበር፣ እንዳትወጣ የተማከሩባሉ፣ እንዳትወጣ ምን የሚሏሉ የተመካከሩባሉ፣ እንዳትወጣ ዛሬ በመንገድ ሊያጠፉ የተዘጋጁዋል። ግን ኤልሳ በቤቱ ሆኖ ይመለከት። አንድ ሰው ጠላት ያስቀመጠው ሟርተኛ ያስቀመጠውን ጉቶ ቀድሞ ያያል። ሟርተኛ ያስቀመጠውን እንቅፋት እግዚአብሔር ቀድሞ ያነሳል። አልገባህም እያልኩ ያለው እግዚአብሔር መሰከረ። ዛሬ እንቅፋት የተቀመጠውን ቀድመህ ታየዋለህ። በግምት አትራመድም፣ መለኮታዊ እይታ ይገጠመልሃል። በግምት አትሄድም፣ እግዚአብሔር አምላክ እጆችን ይዞ ያሻግራል። እስኪ አልሄድም በለ፣ እንደተቆጣ ሰው አልሄድም በለ በለው። እንደገና በግምት አልወጣም በለው። በግምት አልራመድም በለው። በግምት
በልጄ በጆን ምንድን ደንታላ ቤታ ግደለም መለኮታዊ እይታ ካለ የሴርን ተራራ መዞር ያበቃል። አሜን። የእስራኤል ልጆች ማየት ስላልቻሉ የሴርን ተራራ መዞር ጀመሩ። የሴርን ተራራ መዞር ጀመሩ። አንድ ቀን እግዚአብሔር ድምፁን ላከና የሴርን ተራራ መዞር ያበቃል። መለኮታዊ እይታ ከስጋ እይታ ይለያል። አይን በለው የሰውነት ብርሃን ነው። መንፈሳዊ በለዋ ዓለም በለዋ ብርሃን የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ ምንድነው መለኮታዊ እይታ? አንድ አማኝ መለኮታዊ እይታ ይዞ ሲወጣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ፣ እግዚአብሔር ለሰው ልጆች ያለውን ማወቅ ይችላል። በምን? በመለኮታዊ እይታ። በመለኮታዊ እይታ። እሺ ኦኬ። ኤፌሶን ምዕራፍ 1 ክብር ለኢየሱስ ይሁን። እሺ ከ17 ጀምሮ ላንብበልኝ። እንዲህ ይላል፣ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። የምን? የጥበብ የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልቦናችሁ አይኖች ሲበሩ፣ ከዛስ የመጥራቱ ተስፋ ምን እንደሆነ፣ በቅዱሳን ዘንድ ያለው ርስት ክብር፣ ባለጠግነት ምን እንደሆነ፣ ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ እያለ ይቀጥላል። የምን አይን? የልቦና አይን። ኦኬ። ልብ አይን አለው እንዴ? እንደ ስጋ አይን የለውም። የስጋ አይን የለውም፣ ግን ማየት ይችላል። እንደ ኤልሳ ሄዶ አላያቸው፣ እቤት ሆኖ ግን ያያቸዋል። ይሄ ነው መለኮታዊ እይታ። ኤልሳ በቦታው የለም። ስለ ጦሩ የሚሆነውን ነገር ሁሉ ለእስራኤል ንጉሥ ይነግረዋል። በጦሩ ውስጥ የሚደረገውን ውጊያ ሁሉ ይነግረዋል፣ ያስመልጠዋል። እንዲሁም የሶርያ ንጉሥ እንደዚህ ያለው፣ በእኛ መካከል ሰላ ያለና ንገሩኝ አውጡ ብሎ ምን አደረገ ይላል? ተቆጣቸው። ኖ በእልፍኝት ሆኖ በቤቱ የሚጸልይ አንድ ማን የሚባላል? ኤልሳ የሚባል አለ። ማን ነው እሱ? ንገሩኛል። በቤት በእልፍኝት ነው ያለው። ሰረገላውን ጫኑ፣ ጦሩን ያዙ። ሊይዙ ሲመጡ አንድ ነገር ነው ያለው። ያዝ እንግዲህ ወየው ጠፈናል አይደለ? ኤልሳ ግን ምን አለ? አልፈራም። ምንድነው ያለው? ሲመጡ አያቸውና እንደዚህ ያለ፣ አቤቱ አለ እግዚአብሔር ሆይ አይናቸው ምን ይሉ ይታወ እውሩ እንዲህ ልበል፣ ሊወጋት የመጣ ጠላት እንደ ጨው አምድ ይቆማል። አንተን ሊያግዝ ሰራዊቱን ይዞ ይወጣል። ግድ የለም ከጎን ያለው እንደዚህ በለው፣ ሊወጋት የወጣ ጠላት በለው ይተባበራል በለው። የሚገርመው ነገር ምን አደረጋል? አይናቸው አሳው ዛሬ ያን ሰው መጥመቅ ከፊት ተዘጋጀው። እግዚአብሔር ታምራት ይቀየራል። እግዚአብሔር በታምራት ይቀየራል። እግዚአብሔር በታምራት ነገርን ይቀየራል። እግዚአብሔር ነገርን በለው በታምራት ይሰራል በለው። አምነዋለሁ በለው። ኢየሱስም ማተም አደረገ። ማተም አደረኩኝ። ማተም አደረኩላችሁ። መስሪያ ቤታችሁ ላይ ማተም አደረኩ። ገበያው ላይ ማተም አደረኩ። ንግዳችሁ ላይ ማተም አደረኩ። ትዳራችሁ ላይ ማተም አደረኩ። አልናወጥም የሚል በደንብ አሜን ይለኛል። አልናወጥም የሚል እንደገና አሜን ይለኛል። ኢየሱስ ለዘላለም ያድናል። ቆይ በደምብ ስሙ። አይን የሰውነት ምንድን ነው? መልሱልኛ። አይን የሰውነት ምንድን ነው? የምን ግን መንፈስ ዓለም ላይ አይደለም። ይሄ አይን የአምስቱ የስሜት ሕዋሳት ወይም ደግሞ ይሄ ሰው ለተባለ
አይኑንም ባታስረው ብጨብጣው አይኑንም ጎልግለ ብታወጣው ሰው መለኮታዊ እይታ የልቦናው ነው። ካቺና ካንታ ግደለም ዛሬ እንደዚህ እኮ የሆነ እግዚአብሔር የልቦና አይኖች ይገጥሙልሃል። የልቦና አይኖች እግዚአብሔር የልቦና አይን ገጠመል ማለት ከፊትህ የሚሰወር ነገር የለም በለው እንደገና የመጨረሻ በለው ከፊቴ በለዋ የሚሰወር ነገር የለም። አሰማው እንደገና የሚሰወር እሱ በእድሜ ይበልጠዋል። በምን ይበልጠዋል? እስራኤል እግዚአብሔር ይባርካል። አንዳንዱ እንዲህ ነው የሚጠራጠረው። ሰማይና ምድርን የፈጠረ እግዚአብሔር ልጄ መጥቼልሃለሁ ሲል አሜን ይሰራ ይሆን? ያደርግ ይሆን? ነብዩ እስቲ ትክክል ይሆን? ይሄ ቀንበር ዛሬ ይሰበርና ማየት ይጀምራል። ግድ የለም ያየው ትወስዳለህ። ያዘውና እይታዬ ተቀይሮ በለው ሄቼ ወስዳለሁ በለው። እስራኤል እግዚአብሔር ያሰፋሃል። ስሙ እስራኤል እግዚአብሔር ምድርን ያዞራል። እስራኤል እግዚአብሔር በአራቱ ከተሞች ላይ ስምን ያወጣዋል። እስራኤል እግዚአብሔር ስላንተ ይዋጋል። እስራኤል እግዚአብሔር ስላንተ ቀድሟል። እግዚአብሔር ከፊት ወጥቷል። አሁን ጠላት ምን እያስቀመጠ ነው? እንቅፋት እሱ አሜን እያለ ነው፣ እየተቀበለ ነው፣ እየወሰደ ነው። አሜን እያለ ነው። ማየት ካልቻል ፊት ላይ ያለው መሰናክል ማለፋችን በደምሱ ዛሬ እያልኩ ማየት ትጀምራለህ። ያስቀመጠው እንቅፋት አይመጣም። ማየት ትጀምራለህ። በረከት ትደርሳለህ። እግዚአብሔር የተናገረው ጋር ትደርሳለህ። ያ ሰው እኔ ነኝ የሚል ሰው አሜን ይላል። ያ ሰው እኔ ነኝ የሚል እንደገና አሜን ይላል። ይህ ሰው እኔ ነኝ የሚል እንደገና በደንብ አሜን ይላል። ኢየሱስ ያድናል። እግዚአብሔር አምላክ እስራኤል እያለ ያወራው አቤት ይላል። ጠላት እንቅፋት ነው የሚያስቀምጠው። እስራኤል ማየት ይችላል አይችልም። መንፈሳዊ ዓለምን ከታወርክ የሚመጣው ትንቢት የሰማው ቃል በግምት ነው የሚያስኬድ። በምን በግምት እስኪ ከጎን ያለው በቃ በለው ግድ የለህም በቃ ይበለዋል። ማልቀስ በቃ ይበለዋል። ማልቀስ በቃ ይበለዋል። ሳሚ ይሄ ስንት ብር? 100 ብር። እሺ ቆይ ልቀይረው። እስራኤል ይሄ ስንት ብር ነው? አያውቅም። የብዙዎች እግዚአብሔር የተናገረው መልእክት እንደዚህ ሆኖ ነው የጠፋው። እግዚአብሔር መስራት አቅቶት ሳይሆን አንተ አይተክ መጓዝ ስላቃተክ ነው። እግዚአብሔር በዚህ ማለዳ ያለኝ ታምራት አደርጋለሁ ብሎ ይመጥቻለሁ። አሜን። ምልክት አደርጋለሁ ብሎ ይመጥቻለሁ። አሜን። እግዚአብሔር ቢዝነስ ላይ፣ ስራ ላይ፣ ልጆች ላይ፣ ትዳር ላይ እግዚአብሔር ምልክት አደርጋለሁ ብሎ አሜን። ለልጆቼ ማልቀስ ይበቃል ብሎ አሜን። በፊታቸው የተደረደረውን አነሳለሁ ብሎ አሜን። ማንም በማይረዳው እጅ መጥቻለሁ ብሎ አሜን። ዛሬ እንደዚህ ይሆናል። የሰው እርዳታ አያስፈልግም። ለተቀባ አሜን። እስራኤል ይሄ 100 ብር ነው እና ወሰደው።
ጭንቀት ነው፣ መከራ ነው፣ ሲቃይ ነው፣ ጭንገፋ ነው። እግዚአብሔር ሲናገረው በግምት ሄድና ጠላት ይመታዋል። ከዛ ጌታ ሆይ አንተ የለህም፣ ጌታ ሆይ አንተን ይዤ፣ ጌታ ሆይ ለምን? የልቡን ቅንነት እግዚአብሔር ያይና ያነሳዋል። አሜን አሜን አሜን። ያነሳዋል። ማየት እስካልቻለ አሁንም እንቅፋቱ አይቀርም። ማየት እስካልቻለ እንቅፋቱ አይቀርም። ሳሚ እዩ፣ ይህን ብር ውሰድ፣ እዩት፣ ውሰድ ስላየ እንቅፋቱ ምን አላለው? ዛሬ እንደዚህ ነው። ፊት ላይ የተቀመጠውን እግዚአብሔር ያሻገራል። እስራኤል ና ውሰድ፣ እንደዚህ መከራ ሲቃል ማየት እስካልቻለ ድረስ መቀበላችን እያለው መለኮታዊ እይታ ሲገጠምልን ይሄ አይን ሳይሆን የሚያው የልቦና አይን ይወድቃል ስሎ ያሻግራል። ጉልበት ይበልጠዋል፣ አቅም ይበልጠዋል። ተሽቀዳድማችሁ ውሰዱ ቢል እሱ ፈዞ ይቀራል፣ ማየት አይችልም። ያዘውና እንደዚህ በሉ፣ እንደ ቀድሞው ዛሬ አላለቅስም፣ እንደ ቀድሞው ዛሬ አንድ ቦታ አልራመድም፣ የአድራሻ ለውጥ ይሆናል በለ፣ የአቅጣጫ ለውጥ ይሆናል በለ። አበራለሁ የሚል አንድ ሰው አሜን ይላል። አበራለሁ የሚል አንድ ሰው በደንብ አሜን ይላል። እስራኤል ፍታው፣ ያሰርከውን ፍታውና ፍታው። እዛው ፈታ አድርገህ ወደ ታች አድርገው፣ ዝቅ አድርገው። ይሄ ስብር ነው ሰጥቼሃለሁ። እዩ እንዴት እንደሚመጣ ምን ስለሆነ አልገባህም መሰለኝ።